ወጣት ከሆንክ ራስህ ላይ ተነስ። በራስህ ላይ ሪቮሉሽን አንሳ። ወጣት ስትሆን በሕይወት ወሳኝ ምዕራፍ ላይ እንዳለህ ተረዳ። የአሁን ድርጊትህ የቀረውን ዘመንህን እንደሚወስነው ይግባህ። ወጣትነት ላይ አስተውሎት አይለይህ። ራስህን ፈልግ። ራስህን ማገልገል ጀምር። ማን እንደሆንክ ሳታውቅ ዓመታትን አታባክን። ራስህን ጠይቅ። በምን ላይ ጥሩ ነገር አለኝ? ምን ስሰራ ሳደርግ ልቤ ሐሴት ያደርጋል? ምን ሳደርግስ ደግሞ ልቤ ይከፋል ብለህ ራስህን ጠይቅ። የኔ ደስታ የት ውስጥ ነው ያለው በል ጠይቅ። አቅጣጫህን ስታውቅ ግራ የሚያጋባህን ትቀንሳለህ። አትርሳ። ወጣት ስትሆን ሥርዓት ይኑርህ። ሕግን አክብር። ሥርዓት ሕግ ማለት ባለህበት ሕይወትና በምትፈልገው የሕይወት መስመር መካከል ያለ ወሳኝ ድልድይ ነው። ምናልባት ሥርዓት ለመያዝ ስትታገል ላይመችህ ይችላል። ከፍቶህም ቢሆን በሥርዓት ውስጥ ማለፍህን በፍጹም ችላ አትበል። ታገል። ራስህን አሸንፈህ ለሥርዓትና ለሕግ ተገዥ ሁን። ያኔ የምትወደውን አንተን እየገነባህ ትሄዳለህ። ወጣት ስትሆን ይህን ወቅ ወረቀት መሰብሰብ፣ ዲግሪ መሰብሰብ ብቻ ዋጋ ያለው አድርገህ አትቁጠር። በርትተህ ክህሎትን አዳብር፣ ልምድን አዳብር። ዓለም ለችግር ፈቺዎች እንጂ ለወረቀት ሰብሳቢዎች ቦታ አይኖራትም። ተግባቦትህን አሳድግ፣ ችሎታህን ጨምር። እይታህን አሳምር፣ ችሎታህን በተገቢው ቦታ አሳይ። ያኔ ዋጋህ እያደገ ይሄዳል። ራስህን፣ ሰውነትህን ተንከባከብ። ጉልበትህ ሀብት ነው። ሰውነትህ የጉልበትህ መሠረት ነው። ተንከባከበው። ጤናህን ከሚያበላሹ ልምዶች ተቆጠብ። አመጋገብህን አስተካክል። አመጋገብህ ማግበስበስ ላይ ያተኮረ አይሁን። አእምሮህን ለአካልህ ንጽሕና አስገዛው። ጠንካራ አእምሮ ጠንካራ አካልን ይገነባል። ንጹሕ አካል በመልካም ስብዕና መገንባቱንም አትርሳ። ወጣትነት ውበት የሚሆነው ጓደኞችህን በጥንቃቄ መምረጥ ስትችል መሆኑና ከእነሱም ጋር መልካም የሆነ መስተጋብር ሲኖርህ እንደሆነ ላስታውስህ። ለዛ ነው ጓደኛህን ንገረኝና ያንተን የወደፊት ዕጣ ፈንታህን ልንገርህ የሚባለው። ያንተን በጎነት፣ መልካምነት የሚሹ ሰዎች ጋር አንተን ሊያሳድጉ ከሚችሉ ወዳጆችህ ጋር መዋልህን ልብ በል። ከሚጎትቱ እንቅፋት ከሚሆኑ ሰዎች በፍጹም ራቅ። አትርሳ፣ ወጣትነት በጉራ ማድረግ ካለብህ በላይ ማድረግ አይደለም። ገንዘብ አለኝ ብለህ ማሽቋለጥ አይደለም። በወጣትነትህ መቆጠብንም መቆጠብንም ተማር። በወጣትነትህ ኢንቨስት ማድረግን ድፈር። ለራስህ አስለምደውም። ወደፊትህን መገንባት ላይ አተኩር። ወጣትነት ፍርሃትን መጋፈጥና ኃላፊነትን መውሰድ እንደሆነ እወቅ። ወጣትነት ላይ በመውደቅ በመነሳት መማር እንዳለብህም አትዘንጋ። በፍጹም ውድቀትን አትፍራ። አመቺ ጊዜ ይመጣል ብለህ አትጠብቅ። አመቺው ጊዜ ዛሬ ነው፣ ከዛሬም አሁን። እናም ሞክር፣ ደጋግመህ ሞክር። በሙከራ ውስጥ እየተማርክ ለፍ። ሙከራ ወደ ብስለት ወደ ስኬትም ይወስድሃልና። ወጣትነትህ ላይ ለጊዜ ያለህን ዋጋ አሳይ። አትርሳ። በወጣትነትህ ትልቅ የምትሸጠው ነገር ቢኖርህ ጊዜህን ነው። በስንፍና ነገሮችን በማራዘም በማዘግየት ወጣትነትህን ቁርጥምጥም አድርገህ አትብለው። ራስህን በጥበብ ምራ። የተሰጠችህን ዛሬን ከዛሬም አሁንን በአግባቡ ተጠቀመው። በጥበብ በንቃት ለመሄድ ታገል። በወጣትነትህ በራስ መተማመንህን ገንባ። በራስ መተማመን የሚመጣው ከሙከራ ከሥራ ነው። አልተሳካም፣ ደግመህ ሞክር። አሁንም እምቢ አለ፣ ደጋግመህ ሞክረው። ልምድህ በራስህን ያለህን እምነት ያሳድገዋል። በራስ መተማመን በፍጹም በማወቅ ብቻ አይመጣም፣ በተግባር ውስጥ በመገኘትም ጭምር እንጂ። ወጣትነት ውስጥ ዓላማህን ለይ፣ ዓላማህን እወቅ። የመኖር ምክንያት ከሌለ መኖር አስቸጋሪ ይሆንብሃል። ወደዚህች ምድር ስትመጣ ለምድር በረከት ልትሆናት እንደወቅ። በአቅምህ ዓላማህን ለይ። በየቀኑ ራስህን ጠይቅ። እየኖርክ ያለኸው ጊዜያዊ ደስታን ለማግኘት ነው ወይስ ጊዜያዊ በሆነ መከራ ተከበህ? አትርሳ፣ ያለህ በረከት ላይ አተኩር። በየቀኑ በረከትህን እንዴት እየተጠቀምክ እንደሆነ ወቅ። ከመንከራተት ወጥተህ መንገድህ እንዴት ወዴት እንደሆነ ራስህን ጠይቅ። ያኔ የሕይወት ዓላማህን ይዘህ በረከትህን ለትሩፋት ብለህ ለልጆችህ የሆነ በጎ ነገር አበርክተህ ታልፋለህ። በመጨረሻም በፍጹም ከራስህ ውጣ። ወጣት ከሆንክ በራስህ ብቻ አትደገፍ። በፈጣሪህ መደገፍህን እርግጠኛ ሁን። የቻልከውን ከአምላክህ ጋር ስትሰራ፣ ያልቻልከውን ካንተ ቁጥጥር ውጭ የሆነውን
በፍጹም ምስጋናና ጸሎት ለፈጣሪ ቀንህን እየሰጠ ሂድ። ብቻህን ያለ ፈጣሪ አይሆንልህም። ሙሉ ለመሆን ሙሉ ከሚያደርግህ ፈጣሪ ጋር ከመጣበቅ ጀምር። ከፈጣሪ ጋር መሆን ስትጀምር ነፍስህን በሕግ መምራት ትማራለህ። ሥጋህን መጎሸም ትችላለህ። የምትችለውንም የማትችለውንም እስኪገርምህ እየተገበርክ ለንጽሕና ቅድሚያ ሰጥተህ ታድጋለህ። በፍጹም ይህንን አትዘንጋ። ወጣትነትህ ከዓመታት ኋላ ወደ ጉልምስና ብሎም እርጅና ይቀየራል። ዛሬ የምትገነባው ልምድ ነገ የምትኖረው ሕይወት ነውና በፍጹም አትርሳ። ይህን ከተረዳን ነገን በተሰጠን አዲስ ዘመን አዲስ ሆነን እንዴት እንቀጥል ብለን እንመለሳለን። የሰላም ዘመን ይሆንልን። ወጣት ከሆንክ ራስህ ላይ ተነስ። በራስህ ላይ ሪቮሉሽን አንሳ። ወጣት ስትሆን በሕይወት ወሳኝ ምዕራፍ ላይ እንዳለህ ተረዳ። የአሁን ድርጊትህ የቀረውን ዘመንህን እንደሚወስነው ይግባህ። ወጣትነት ላይ አስተውሎት አይለይህ። ራስህን ፈልግ። ራስህን ማገልገል ጀምር። ማን እንደሆንክ ሳታውቅ ዓመታትን አታባክን። ራስህን ጠይቅ። በምን ላይ ጥሩ ነገር አለኝ? ምን ስሰራ ሳደርግ ልቤ ሐሴት ያደርጋል? ምን ሳደርግስ ደግሞ ልቤ ይከፋል ብለህ ራስህን ጠይቅ። የኔ ደስታ የት ውስጥ ነው ያለው በል ጠይቅ። አቅጣጫህን ስታውቅ ግራ የሚያጋባህን ትቀንሳለህ። አትርሳ። ወጣት ስትሆን ሥርዓት ይኑርህ። ሕግን አክብር። ሥርዓት ሕግ ማለት ባለህበት ሕይወትና በምትፈልገው የሕይወት መስመር መካከል ያለ ወሳኝ ድልድይ ነው። ምናልባት ሥርዓት ለመያዝ ስትታገል ላይመችህ ይችላል። ከፍቶህም ቢሆን በሥርዓት ውስጥ ማለፍህን በፍጹም ችላ አትበል። ታገል። ራስህን አሸንፈ ለሥርዓትና ለሕግ ተገዥ ሁን። ያኔ የምትወደውን አንተን እየገነባህ ትሄዳለህ። ወጣት ስትሆን ይህን ወቅ ወረቀት መሰብሰብ፣ ዲግሪ መሰብሰብ ብቻ ዋጋ ያለው አድርገህ አትቁጠር። በርትተህ ክህሎትን አዳብር፣ ልምድን አዳብር። ዓለም ለችግር ፈቺዎች እንጂ ለወረቀት ሰብሳቢዎች ቦታ አይኖራትም። ተግባቦትህን አሳድግ፣ ችሎታህን ጨምር። እይታህን አሳምር፣ ችሎታህን በተገቢው ቦታ አሳይ። ያኔ ዋጋህ እያደገ ይሄዳል። ራስህን፣ ሰውነትህን ተንከባከብ። ጉልበትህ ሀብት ነው። ሰውነትህ የጉልበትህ መሠረት ነው። ተንከባከበው። ጤናህን ከሚያበላሹ ልምዶች ተቆጠብ። አመጋገብህን አስተካክል። አመጋገብህ ማግበስበስ ላይ ያተኮረ አይሁን። አእምሮህን ለአካልህ ንጽሕና አስገዛው። ጠንካራ አእምሮ ጠንካራ አካልን ይገነባል። ንጹሕ አካል በመልካም ስብዕና መገንባቱንም አትርሳ። ወጣትነት ውበት የሚሆነው ጓደኞችህን በጥንቃቄ መምረጥ ስትችል መሆኑና ከነሱም ጋር መልካም የሆነ መስተጋብር ሲኖርህ እንደሆነ ላስታውስህ። ለዛ ነው ጓደኛህን ንገረኝና ያንተን የወደፊት ዕጣ ፈንታህን ልንገርህ የሚባለው። ያንተን በጎነት፣ መልካምነት የሚሹ ሰዎች ጋር አንተን ሊያሳድጉ ከሚችሉ ወዳጆችህ ጋር መዋልህን ልብ በል። ከሚጎትቱ እንቅፋት ከሚሆኑ ሰዎች በፍጹም ራቅ። አትርሳ፣ ወጣትነት በጉራ ማድረግ ካለብህ በላይ ማድረግ አይደለም። ገንዘብ አለኝ ብለህ ማሽቋለጥ አይደለም። በወጣትነትህ መቆጠብንም መቆጠብንም ተማር። በወጣትነትህ ኢንቨስት ማድረግን ድፈር። ለራስህ አስለምደውም። ወደፊትህን መገንባት ላይ አተኩር። ወጣትነት ፍርሃትን መጋፈጥና ኃላፊነትን መውሰድ እንደሆነ እወቅ። ወጣትነት ላይ በመውደቅ በመነሳት መማር እንዳለብህም አትዘንጋ። በፍጹም ውድቀትን አትፍራ። አመቺ ጊዜ ይመጣል ብለህ አትጠብቅ። አመቺው ጊዜ ዛሬ ነው፣ ከዛሬም አሁን። እናም ሞክር፣ ደጋግመህ ሞክር። በሙከራ ውስጥ እየተማርክ ለፍ። ሙከራ ወደ ብስለት ወደ ስኬትም ይወስድሃልና። ወጣትነትህ ላይ ለጊዜ ያለህን ዋጋ አሳይ። አትርሳ። በወጣትነትህ ትልቅ የምትሸጠው ነገር ቢኖርህ ጊዜህን ነው። በስንፍና ነገሮችን በማራዘም በማዘግየት ወጣትነትህን ቁርጥምጥም አድርገህ አትብለው። ራስህን በጥበብ ምራ። የተሰጠችህን ዛሬን ከዛሬም አሁንን በአግባቡ ተጠቀመው። በጥበብ በንቃት ለመሄድ ታገል። በወጣትነትህ በራስ መተማመንህን ገንባ። በራስ መተማመን የሚመጣው ከሙከራ ከሥራ ነው። አልተሳካም፣ ደግመህ ሞክር። አሁንም እምቢ አለ፣ ደጋግመህ ሞክረው። ልምድህ በራስህን ያለህን እምነት ያሳድገዋል። በራስ መተማመን በፍጹም በማወቅ ብቻ አይመጣም፣ በተግባር ውስጥ በመገኘትም ጭምር እንጂ። ወጣትነት ውስጥ ዓላማህን ለይ፣ ዓላማህን ወቅ።
የመኖር ምክንያት ከሌለ መኖር አስቸጋሪ ይሆንብሃል። ወደዚህች ምድር ስትመጣ ለምድር በረከት ልትሆናት እንደወቅ። በአቅምህ ዓላማህን ለይ። በየቀኑ ራስህን ጠይቅ። እየኖርክ ያለኸው ጊዜያዊ ደስታን ለማግኘት ነው ወይስ ጊዜያዊ በሆነ መከራ ተከበህ? አትርሳ፣ ያለህ በረከት ላይ አተኩር። በየቀኑ በረከትህን እንዴት እየተጠቀምክ እንደሆነ ወቅ። ከመንከራተት ወጥተህ መንገድህ እንዴት ወዴት እንደሆነ ራስህን ጠይቅ። ያኔ የሕይወት ዓላማህን ይዘህ በረከትህን ለትሩፋት ብለህ ለልጆችህ የሆነ በጎ ነገር አበርክተህ ታልፋለህ። በመጨረሻም በፍጹም ከራስህ ውጣ። ወጣት ከሆንክ በራስህ ብቻ አትደገፍ። በፈጣሪህ መደገፍህን እርግጠኛ ሁን። የቻልከውን ከአምላክህ ጋር ስትሰራ፣ ያልቻልከውን ካንተ ቁጥጥር ውጭ የሆነውን በፍጹም ምስጋናና ጸሎት ለፈጣሪ ቀንህን እየሰጠህ ሂድ። ብቻህን ያለ ፈጣሪ አይሆንልህም። ሙሉ ለመሆን ሙሉ ከሚያደርግህ ፈጣሪ ጋር ከመጣበቅ ጀምር። ከፈጣሪ ጋር መሆን ስትጀምር ነፍስህን በሕግ መምራት ትማራለህ። ሥጋህን መጎሸም ትችላለህ። የምትችለውንም የማትችለውንም እስኪገርምህ እየተገበርክ ለንጽሕና ቅድሚያ ሰጥተህ ታድጋለህ። በፍጹም ይህንን አትዘንጋ። ወጣትነትህ ከዓመታት ኋላ ወደ ጉልምስና ብሎም እርጅና ይቀየራል። ዛሬ የምትገነባው ልምድ ነገ የምትኖረው ሕይወት ነውና በፍጹም አትርሳ። ይህን ከተረዳን ነገን በተሰጠን አዲስ ዘመን አዲስ ሆነን እንዴት እንቀጥል ብለን እንመለሳለን። የሰላም ዘመን ይሆንልን።